ሲቀበሉ በአንጻሩ ደግሞ የተወሰደው ኦፕሬሽን አለ። ይህን ጉዳዮችም አያይዤ የማስደምጣችሁ አብይ መረጃዎች ነው። እንዲሁም ወደ 6 ሚሊዮን የሚደርስ ግምት ያለው በተደረገ ኦፕሬሽን ማስጣሉና ምርኮኛ ማድረጉ ተመላክቷን አያይዘን የምንመለከተው መረጃችን ነው። ወደ ቀዳሚው መረጃችን በቀጥታ ስናልፍ በሰሜን ሸዋ ዞን ባሶ ወረዳ ላይ ሲንቀሳቀስ የነበረው ጽንፈኛ ቡድን ከሌሊቱ 6 ሰዓት ላይ በተወሰደው ኦፕሬሽን እስከ ወዲያኛው ተሰናብቷን የነፍስ ወከፍ መሳሪያዎችን ገቢ ማድረጉ ነው የተገለጸው። እንዲህ ባለ ዘረጋለችው የሰላም ጥሪ ተቀብለው ገብቷል። በሰሜን ሸዋ ዞን አሰርግ ወረዳ በተለያዩ ቀበሌዎች ታጥቀው ሲንቀሳቀሱ የነበሩት ዛሬ ግንቦት 23 2018 ዓመተ ምህረት እስከነሙሉ ትጥቃቸው ተቀብለው ገብቷል። አንድ ስናይፐርና ሌሎችም የነፍስ ወከፍ መሳሪያዎችን ጨምሮ እስከነሙሉ ትጥቃቸው መግባታቸው ተገለጸው። የወረዳው ከፍተኛ አመራሮችና የጸጥታ መዋቅርም አቀባበል አድርገውላቸዋል። እንዲህ እንዳለ ነው በዚሁ ቀጣና ላይ በተለይ በልዩ ኦፕሬሽን ላይ በተወሰደው በሰሜን ሸዋ ዞን ባሶ ወረዳ ላይ ነው ኦፕሬሽን የተወሰደባቸው። በአንጻሩ ደግሞ በዚሁም በሰሜን ሸዋ ዞን ላይ አሰርግ ተብሎ በሚታወቀው ወረዳ ሲንቀሳቀሱ የነበር ደግሞ መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ጦርነት አይጠቅምም፣ ለሀገራችን ሰላም ያደርግ። ለዚህ ደግሞ ነገ በነገሩት የሚካሄደው ግንቦት 24 2018 ምርጫ ማለት ነው በአገር አቀፍ ደረጃ የፌዴራል መከላከያ ሰራዊትና እንዲሁም የፌዴራል ፖሊስ እንዲሁም ጥምር ጦሩ በሚያደርጉት ሰላም ማስከበር ዘመቻ አጠናክሮ ወስዷን በሰላማዊ መንገድ እንደሚጠናቀቅም ተገልጿል። በቤኒሻንጉል ጉሙዝ ክልል በተለይ በሳብሲ ወረዳ ተብሎ በሚታወቀው የፖሊስ አባላት በወሰደው ኦፕሬሽን ዘራፊውን ቡድን ላይ እንግዲህ ምርኮኛ ማድረጉ ተመላክቷል። በተለይ በባምሲ ወረዳ ተብሎ በሚታወቀው ማሻ ቀበሌ 2 ቀበሌ ኮሚሽን ፖሊስ ኦፊሰር ተብሎ የሚታወቀው በወሰደው ኦፕሬሽን ወደ 6 ሚሊዮን 117,550 ብር እስከ መሰል ክላሽኮቭ ድረስ ምርኮኛ አድርጎ ዘራፊውን ለህግ ማቅረብ መቻሉን ተመላከተው። በዚህም እንግዲህ መንገድ በማስቆም ለዘረፋ ተሰማርቶ የነበረው አንድ ፖሊስ እንግዲህ በወሰደው ኦፕሬሽን ነው ይህን ማስጣሉ የተመላከተው። እጅግ የሚደነቅ ጉዳይ ነው። በዛሬው ዕለት እንግዲህ ኢጋድም እንዲሁ ከፍተኛ የአፍሪካ መሪዎች ወደ ምርጫ ለመታዘብ ገብተዋል። በአጠቃላይ በሀገራችን የሚካሄደው ምርጫ 54 ሚሊዮን 57,870 መራጮች መመዝገባቸው ይፋ ሆኗል። በአጠቃላይ 42 የፖለቲካ ፓርቲዎች ይወዳደሩ ተብሏል። 10,438 የፖለቲካ ፓርቲ እጩዎችም እንዲሁም 80 የግል እጩዎች በምርጫ ይወዳደራሉ ተብሏል። ፓርቲዎች በተደረገላቸው የአየር ሰዓትም 19 የክርክር መድረኮችን በ5 ቋንቋ ማድረጋቸውም ተዘግቧል። ተፎካካሪ ፓርቲዎች 250,000 በላይ ተወካዮቻቸውን ለምርጫ ሂደት እንዲከታተሉ ይልካሉ ተብሏል። ለታዛቢ የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስት ባለስልጣናት ኢጋድ ተወካዮቻቸውን ልከዋል። 59 አባላት ያሉት የአፍሪካ ህብረት የምርጫ ታዛቢዎችን ቡድን በቅድመ ኬንያ ፕሬዚዳንት አቡኑ ኬንያ የተመራ ስራዎችን እየሰራ እንደሚገኝም ተመላክቷል። በተለይ የኢጋድ በሰባተኛው ኢትዮጵያ ጠቅላይ ምርጫ 26 የምርጫ ታዛቢዎችን ማሰማራቷ አስታውቃለች። የምስራቅ አፍሪካ የልማት በየነ መንግስት ባለስልጣን በሰባተኛው የኢትዮጵያ ጠቅላይ ምርጫ በተለያዩ አካባቢዎች ሴክሬታሪና የአባል ሀገራት የተወካዮች 26 የምርጫ ታዛቢዎች ሙያተኞችን ማሰማራቱን አሳውቋል። በኢጋድ ሰላም ደህንነት ዘርፍ ዳይሬክተር ኮማንደር አበበ ሙሉና ኢዚያ እንደገለጹት እነዚህ ምርጫ ታዛቢዎች በአፍሪካ ህብረት የምርጫ ታዛቢዎች መወዳደር ደንብ መሰረት ከአባል ሀገራት የምርጫ ቦርድ